አሁን የምታዩት ሰው በኪሱ አንድም ሳንቲም የለውም። የሚኖረው በረድኤት ነው። በዙሪያው ያሉት ሰዎች እብድ ይሉታል። ነገር ግን አሁን በቤታችሁ የምታበሩት መብራት፣ የምትጠቀሙበት ዋይፋይ፣ በእጃችሁ ላይ ያለው ስልክ ሁሉም የሱ ጭንቅላት ውጤቶች ናቸው። ስሙ ኒኮላስ ቴስላ ይባላል። ዓለምን በብርሃን የሞላ ነገር ግን ራሱን በጨለማና በብቸኝነት አድርጎ የሞተ ሰው። ዛሬ የምናየው ስለ መብረቁ ልጅ ስለ ኤዲሰን ተንኮልና ቴስላ ለምን በድህነት እንደሞተ ጥልቁን ታሪክ እንመረምራለን። ወደዚህ አስገራሚ ታሪክ ከመግባታችን በፊት እንደዚህ አይነት ጥልቅ ምርምር የተደረገባቸውን የሰዎችን የህይወት ታሪኮች በየሳምንቱ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። ይህ ታሪክ ለብዙዎች እንዲደርስ ደግሞ ላይክ በማድረግ ጀምሩ። አሁን ወደ ታሪኩ እንግባ። ሐምሌ 10 ቀን 1956 ዓ.ም ክሮሺያ እኩለ ሌሊት ላይ ቴስላ ሊወለድ ሲል ሰማዩ በመብረቅ ተከፍቶ ነበር። አዋላጇ ይህ ሕፃን የጨለማ ልጅ ነው ስትል፣ እናቱ ግን አይደለም የብርሃን ልጅ ነው አለች። እናቱ ትክክል ነበረች። ቴስላ የተለየ አእምሮ ነበረው። ፎቶግራፊክ ሚሞሪ ነበረው። አንድን ማሽን ሳይሰራው በፊት በአእምሮ ውስጥ ሰርቶ አስነስቶ ተበላሽቶ እንደሆነ ደግሞ ጠግኖ ማየት ይችል ነበር። ወረቀትና እርሳስም አያስፈልገውም ነበር። ቴስላ የተወለደው ከቄስ አባትና የማትማር ግን እጅግ ብልህ ከሆነች እናት ነው። አባቱ ሚሉተን ቴስላ ልጁም እንደሱ ቄስ እንዲሆን ይፈልግ ነበር። ነገር ግን ቴስላ በቤታቸው ያሉትን ማሽኖች የሚሰራውና እናቱ ጆካ እንደሆነችም ያውቅ ነበር። በ17 ዓመቱ ቴስላ በከባድ የኮሌራ በሽታ ተያዘ። ለ9 ወራት ባልጋ ላይ ዋለ። ሊሞት ጥቂት ሲቀረው አባቱን እንዲህ አለው፣ ምናልባት ወደ ኢንጂነሪንግ ትምህርት ቤት እንዲሄድ ከፈቀድክልኝ ሊሻለኝ ይችላል አለው። አባቱ ልጁን ላለማጣት ሲል ከሞት ተነስ እንጂ ወደ ትልቁ የኢንጂነሪንግ ትምህርት ቤት ትሄዳለህ ብሎ ቃል ገባለት። ቴስላም በሚገርም ሁኔታ ተፈወሰ። ቴስላ ወደ ትምህርት ቤት ሲሄድ አቻ አልነበረውም። በየቀኑ ከሌሊቱ 9 ሰዓት እስከ ምሽቱ 5 ሰዓት ያጠና ነበር። ፕሮፌሰሮቹ ልጅ ካላረፈ ሊሞት ይችላል ብለው ለአባቱ ደብዳቤ ጻፉ። የመጀመሪያው ዓመት ተማሪ ያለ ሁሉም ፈተናዎች በመቶ አጠናቀቀ። ነገር ግን በሶስተኛ ዓመቱ ላይ ከአንድ መምህር ጋር በተፈጠረ ጸብ ሁሉም ነገር ተቀየረ። ቴስላ በቁማር ወይንም ጋምብሊንግ ተለከፈ። ምክንያቱም መምህሩ ቴስላ ያገኘውን የነጻ የትምህርት ዕድል እንዲያጣ ስላደረጉት። ያገኘውን ገንዘብ በሙሉ በቁማር ማስበላት ጀመረ። ቤተሰቦቹ የላኩለትን ገንዘብ ሁሉ ጨረሰ። ውርደቱን መቋቋም ስላቃተው ትምህርቱን አቋርጦ ጠፋ። ቤተሰቦቹ የሞተ መስሏቸው ነበር። በኋላም ተገኝቶ ወደ ፕራግ ዩኒቨርሲቲ ቢሄድም አባቱ በመሞቱ ምክንያት ትምህርቱን ሳይጨርስ ቀረ። ይህ የቴስላ ታሪክ በሕይወት ውስጥ ትልቅ ዝላይ ካደረጉ በኋላ እንዴት መውደቅ እንደሚቻል ትልቅ ትምህርት ነው። እስካሁን ታሪኩን ከወደዳችሁት ለጓደኞቻችሁ ሼር አድርጉ። ቴስላ በኪሱ 4 ሳንቲም ብቻ ይዞ አሜሪካ ገባ። የያዘው ብቸኛ ትልቅ ነገር ለቶማስ ኤዲሰን የተጻፈ የድጋፍ ደብዳቤ ነበር። ደብዳቤው በዓለም ላይ 2 ታላላቅ ሰዎች አሉ፣ አንዱ አንተ ነህ፣ ሁለተኛው ደግሞ ይህ ወጣት ኒኮላስ ቴስላ ነው ይል ነበር። ኤዲሰን ቴስላን ቀጠረው። የኔን ዲሲ ጄኔሬተሮች ካሻሻልክልኝ $50,000 እሰጥሃለሁ አለው። ቴስላ ቀን ከሌሊት ሰርቶ ጨረሰ። ኤዲሰን ግን ይህን ነገር የሚያደርገው አልመሰለውም ነበር። ገንዘቡን ግን ጠየቀው። ነገር ግን ኤዲሰን ምን አለው መሰላችሁ? ቴስላ አንተ የአሜሪካውያን ቀልድ አታውቅም ማለት ነው ብሎ አፌዘበት። ቴስላ በዚያው ቀን ስራውን ለቀቀ። ቴስላ ወደ አሜሪካ መጥቶ ከቶማስ ኤዲሰን ጋር ተጣላ። ኤዲሰን ቃል የገባለትን $50,000 ሲከለክለው ቴስላ ኩራቱን ይዞ ወጣ።
ነገር ግን ስራ አልነበረውም። ለአንድ ዓመት ያህል ኒውዮርክ ውስጥ በቀን $2 ደሞዝ ጉድጓድ ቆፋሪ ሆኖ ሰርቷል። የዓለማችን ትልቁ አእምሮ በጭቃ ውስጥ አካፋ ይዞ ዋለ ማለት ነው። በቃሉ ያ በሕይወቴ እጅግ አስከፊው ጊዜ ነበር ይላል። ነገር ግን ያንን ጉድጓድ እየቆፈረ እንኳን በአእምሮ ውስጥ የኤሌክትሪክ ሞተር ይቀርጽ ነበር። ቴስላ ስራውን ከለቀቀ በኋላ ዓለምን የለወጠው ጦርነት ተጀመረ። ኤዲሰን ዲሲ ወይንም ዳይሬክት ከረንት ይሸጥ ነበር። እሱ ግን ርቀት አይጓዝም፣ አደገኛም ነበር። ቴስላ ግን ኤሲ ወይንም ኦልተርኔቲንግ ከረንት ፈጠረ። ዛሬ በቤታችን የምንጠቀመው እሱን ነው። ኤዲሰን ቴስላን ለማጥፋት ሞከረ። ኤሲ አደገኛ ነው በማለት ዝሆኖችን በኤሌክትሪክ በመግደል ህዝቡን ለማስፈራራት ሞከረ። ቴስላ ግን በሚሊዮኖች የሚቆጠሩ ቮልት በራሱ አካል ላይ በማሳረፍ ኤሲ ሰላማዊ መሆኑን በተግባር አሳየ። ቴስላ ማሸነፈ። ዓለምም በቴስላ ኤሌክትሪክ ስርዓት በራች። ቴስላ አንድ ትልቅ ህልም ነበረው፣ ለዓለም ህዝብ በሙሉ ኤሌክትሪክን በነፃ ወይንም ዋየርለስ አድርጎ ማሰራጨት። ይህ ግን ለባለ ሀብቶች አላዋጣም። ቆጣሪ የሌለውን ኤሌክትሪክ የት ላይ ነው የምንቀጥለው አሉት። የገንዘብ ድጋፍ ተከለከለ። እዚህ ጋር ነው ትችቱ የሚጀምረው። ቴስላ ከሰው ይልቅ እርግቦችን ማፍቀር ጀመረ። ከማርስ መልእክት እየመጣልኝ ነው ማለት ጀመረ። የጽዳት አባዜ ወይንም ኦሲዲ ነበረው። ማንኛውም ነገር 3 ጊዜ ካልነካ አይሆንለትም ነበር። ጋዜጠኞቹ እብዱ ሳይንቲስት አሉት። ቴስላ ግን ራዲዮን ፈጠረ። በሱ ቢጀምርም ማርኮኒ የተባለው ሰው ሰረቀው። ቴስላ ግን ማርኮኒ ጥሩ ሰው ነው አለ። የኔን 17 ፓተንቶች እየተጠቀመ ስለሆነ ይቀጥልበት ብሎ ዝም አለ። ቴስላ ቢዝነስ አያውቅም ነበር። እሱ የሚያውቀው ለሰው ልጅ መጥቀም ብቻ ነበር። ጥር 7 ቀን 1943 ዓ.ም ኒኮላስ ቴስላ በኒውዮርክ ሆቴል ክፍል ውስጥ በብቸኝነት አረፈ። የሞተበትን ክፍል የከፈተችው የሆቴሉ ሰራተኛ ነበረች። የሞተው ግን በድህነት ቢሆንም ዓለምን በቢሊዮኖች የሚቆጠር ሀብት አውርሷል። የቴስላ ታሪክ አንድ ትልቅ እውነት ይናገራል። ስኬት ማለት በባንክ ያለ ገንዘብ ሳይሆን ለሰው ልጅ የተውከው አሻራ ነው። ቴስላ እንዲህ ብሎ ነበር፣ የአሁኑ ጊዜ የነሱ ሊሆን ይችላል፣ እኔ ግን የለፋውለት የወደፊቱ ጊዜ የኔ ነው። ዛሬ ስትሰሩ ሰዎች ላይረዳችሁ ይችላሉ። ተፎካካሪዎቻችሁ ሊያታልሏችሁ ይችላሉ። እንደ ቴስላ እብድ ሊሏችሁም ይችላሉ። ነገር ግን ዓላማችሁ ከራሳችሁ ጥቅም በላይ ለሰው ልጅ የሚተርፍ ከሆነ ታሪክ ስማችሁን በወርቅ ቀለም መጻፉ አይቀርም። አሁን የምታዩት ትዕይንት የዓለምን ታሪክ ለዘላለም የለወጠ የዘረፋ ሙከራ ነው። ክፍል ውስጥ ያለው ሰው ሞቷል፣ በድህነት በብቸኝነትና በእርግብ አፍቃሪነት። ነገር ግን በሳጥኑ ውስጥ ያሉት ወረቀቶች የሰው ልጅን ስልጣኔ 1000 ዓመት ወደፊት ሊያራምዱ የሚችሉ ገዳይ ጨረሮችና ነፃ ኢነርጂ የያዙ ናቸው። ኒኮላ ቴስላ ከሞተ በኋላ የፈጠራ ወረቀቶቹን አሜሪካ መንግስት ወረሰ። ሌሎች ሰዎች የሱን ሐሳብ ሰርቆ እኔ ነኝ የፈጠርኩት አሉ። ዛሬ ቴስላ ከአባቱ ጋር ስላደረገው የሞትና ሽረት ስምምነት ለ$2 ጉድጓድ ስለመቆፈሩና ስለተሰረቁት ታላላቅ የፈጠራ ውጤቶቹ የምንነግራችሁ ታሪክ ከአስማት በላይ እውነተኛ ነው። ቴስላ ሲሞት አሜሪካውያን አላይን ፕሮፐርቲ ካስቶዲያን በሚል መሪያቸው አማካኝነት ሳጥኖቹን በሙሉ ወረሱ። በኋላ ላይ ብዙ ሰዎች እኔ የፈጠርኩት ነው ያሉት ነገር ሁሉ የቴስላ ነበር። ለምሳሌ ራዲዮ ማርኮኒ የፈጠረው ቢባልም በ1943 የአሜሪካ ጠቅላይ ፍርድ ቤት ራዲዮን የቴስላ መሆኑን አረጋግጧል። ኤክስሬ ሮንትገን ከመገኘቱ በፊት ቴስላ ኤክስሬን ሰርቶ ነበር። ሪሞት ኮንትሮል የመጀመሪያውን የርቀት መቆጣጠሪያ ቴስላ ሲያሳይ ሰዎች በጥንቆላ ነው ብለውት ነበር።
ኒኦን ላይት እና ራዳር፣ እነዚህም ሁሉ የቴስላ ቀዳሚ ግኝቶች ነበሩ። ኒኮላስ ቴስላ በሕይወቱ 700 የሚጠጉ የፈጠራ ባለቤትነቶች የነበሩት፣ ነገር ግን የሞተው ባዶ ክፍል ውስጥ እርግቦችን እያየ ነበር። ለምን? ምክንያቱም ቴስላ የገንዘብ ሳይሆን የሰው ልጅ ፍቅር ነበረው። የኔን ሐሳብ ስለሰረቁኝ አላዝንም፣ የሚያሳዝነኝ የራሳቸው የሆነ አዲስ ሐሳብ ስላሌላቸው ነው ይል ነበር። ዛሬ ዓለም በቴስላ አእምሮ ትበራለች። ስልካችሁን ስታበሩ፣ ማብራት ስትጠቀሙ፣ ዋይፋይ ስታገናኙ፣ ያ በድህነት የሞተው ሰውዬ ነፍስ አብራችኋለች። የቴስላ ታሪክ የሚነግረን አንድ ነገር ነው። እውነት ለጊዜ ተሰርቃ ይሆናል፣ ታሪክ ግን እውነተኛውን ባለቤት መፈለጓ አይቀርም። በቀጣይ ሳምንት ስለ ኤዲሰን ተንኮሎች እና ቴስላ ለምን 3 ቁጥርን ብቻ ይወድ እንደነበረ ሌላ ቪዲዮ እንሰራለን። ያ እንዳያመልጣችሁ ሰብስክራይብ አድርጉ። ቪዲዮን ሼር በማድረግ የሊቁን ታሪክ ለሁሉም አሳውቁ። ዛሬ የምትሰሩት ስራ ለማን ነው? ለራሳችሁ ወይስ ለትውልድ? ኒኮላስ ቴስላን እያሰባችሁ በጽናት ቀጥሉ። ስለተከታተላችሁን እናመሰግናለን። The future shows the truth። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።